180 የንጉሱን ቁባቶች ወደ ወታደራዊነት የቀየረው ጄኔራል ሱንቱዙን ይባላል። ታሪኩ እንዲህ ነው። የቻይናው ንጉስ በአንድ ወቅት ሱንቱዙ መፈተን ፈለገ። 180 ቁባቶቹንም ወታደር አድርግልኝ ብሎ ሰጠው። ሱንቱዙ ቁባቶቹን ወደ መለማመጃ ቦታ ወሰዳቸው። ከዛም በኋላ ለሁለት ከፈለና ንጉሱ በጣም የሚወዳቸውን ሁለት ቁባቶች መርጦ መሪ ያደረጋቸው። ከዚህም በኋላ ምን ማድረግ እንዳለባቸው አስረዳቸው። ከዛም በኋላ ትዕዛዝ መስጠት ጀመረ። ትዕዛዙ ቀላል ነው፣ ወደ ቀኝና ወደ ግራ መዞር። ሴቶቹም ቀልድ መሰላቸውና መሳቅና ማፌዝ ጀመሩ። ሱንቱዙም እንዲህ አለ፣ ወታደሮች የተነገራቸውን መልእክት ተፈጻሚ ካላደረጉ መልእክቱ አልገባቸውም ማለት ነው፣ ይህም የኮማንደሩ ችግር ነው ብሎ ደግሞ አስረዳቸው። ከዛም በኋላ ሴቶቹ አሁንም እውነት አልመሰላቸው፣ መሳቅ ጀመሩ። ከዛ በኋላ ሱንቱዙ እንደዚህ አለ፣ መልእክቱ ግልጽ ሆኖ ወታደሮች ተፈጻሚ ካላደረጉት ችግሩ የመሪው ነው ማለት ነው ብሎ ሁለቱን ቁባቶች እንዲገደሉ አዘዘ። ንጉሱ ደነገጠና ይህን ነገር እንዲተው ነገረው። ሱንቱዙ አንዴ ስልጣን ሰጥተኛልና በመሃል ጣልቃ አትግባ ብሎ ከለከለው። ሁለቱ ቁባቶችም ተገደሉ። ከዚህ በኋላ ከ178 ውስጥ ሁለት መሪዎችን መረጠ። እንደገና የቀድሞውን ትዕዛዝ ደግሞ ሰጣቸው። እነሱም በትክክል ተፈጻሚ ያደረጉት። ሱንቱዙም ከጨረሰ በኋላ ለንጉሱ እኚሁት ወታደሮች ብሎ አስረከበው። ንጉሱም በተጠቀመው ጥበብና የጦርነት ዲሲፕሊን አድንቆ ጄኔራል አድርጎ በአንድ ሀገር ላይ ሾመው። ሱንቱዙ በጥንታዊ ቻይና የኖረ ታላቅ ወታደራዊ ስትራቴጂስትና ጄኔራል እንዲሁም ፈላስፋ ነው። በታሪክ ውስጥ እጅግ ተጽዕኖ ፈጣሪ ከሚባሉት ጄኔራሎች ውስጥም አንዱ ነው። ዘ አርት ኦፍ ዋር ወይም ደግሞ የጦርነት ጥበብ የተሰኘውን መጽሐፍ ጸሐፊ ነው። ዛሬም ቢሆን የእርሱ ሐሳቦች በጦርነት ብቻ ሳይሆን በቢዝነስ፣ በአመራር፣ በስፖርት እንዲሁም በግል እድገት ላይ ያላቸውን ተጽዕኖና ጠቀሜታ ለመረዳት ጥናት ላይ እንደሆነ ይነገራል። ከወደዱት ሼር ማድረጉን አይርሱ። ሰብስክራይብ በማድረግ ቤተሰብ ቢሆኑ እንደዚህ ያለው ጠቃሚ ነገሮችን ያገኛሉ። እናመሰግናለን።